ይሄ ሁሉም ዘማሪ አሁን የምትመለከቱት ሁሉም በየመድረኮች ላይ የምታዩት ዘማሪ በሙሉ የሄደበት ያለፈው አሁንም እያደረገው ያለው መንገድ ነው። የምዘምርበትን ትራንስፖዝ እንዴት አድርጌ ማወቅ እችላለሁ? ማለት ከመዘምሬ በፊት እንዴት አድርጌ ነው ሌሎች ዘማሪዎች እንደሚናገሩት -1 +2 +5 እያልኩኝ በቁጥር የምዘምርበትን ትራንስፖዝ እንዴት አድርጌ ማወቅ መለየት እችላለሁ? ብዙ ዘማሪዎች የሚጠይቁት ጥያቄ ነው። ነገር ግን በጣም ቀላል የሆነ ጥያቄ ነው። ራሱ ትራንስፖዝ ምን ማለት ነው? በዚህ ቪዲዮ የምንመለከታቸው ሐሳቦች ናቸው። እስከ መጨረሻ ድረስ አብራችሁኝ ከኔ ጋር ቆዩ። ዘማሪዎች ከመዘመራቸው በፊት ብዙ ጊዜ መድረክ ላይ ለሙዚቀኞች ይሄዱና በጆሮአቸው ይነግሯቸዋል እና ምን እንደሚነግሯቸው ብዙ ጊዜ ጥያቄ ይሆንብናል። ከሚነግሯቸው ነገሮች ውስጥ ዋነኛው ነገር ምንድነው? የሚዘምሩበትን ትራንስፖዝ +1 ላይ ነው፣ ሰከንድ ነው የምዘምረው፣ ዋልዝ ነው ይሉታል። ከዛ ሙዚቀኛው ያንን ይሰማና አስተካክሎ ይጫወትላቸዋል። ዘማሪዎቹም ደግሞ በጣም ተመችቷቸው ኮምፎርታብል ሆነው ይዘምሩልታል። ስለዚህ ሁለቱ ተግባብተዋል ማለት ነው። ስለዚህ በጣም ተመችቷቸው በጣም ቀሏቸው ጥሩ በሆነ ድምፅ ይዘምራሉ ማለት ነው። በተለያየ ቪዲዮዎች ስር በኮሜንትም እንደጻፋችሁልኝ በጥያቄም እናቀረባችሁልኝ ስለ ትራንስፖዝ ስራልን። ትራንስፖዝ ማለት ምን ማለት ነው? ዘማሪዎችስ እንዴት አድርገው ነው ትራንስፖዝን ማወቅ የሚችሉት የሚል ጥያቄ ጠይቃችሁ ነበር። ትራንስፖዝን እንዴት መለየት እንደሚቻል፣ እንዴት አድርጋችሁ ትራንስፖዛችሁን ደግሞ ለሙዚቀኛ መናገር እንደምትችሉ ዛሬ በዚህ ቪዲዮ አሳያቸዋለሁ ማለት ነው። ሰላም፣ እንዴት ቆያችሁኝ? ዘማሪ ሄኖክ እባላለሁ። ዌልካም ወደዚህ ቻናል ስለመጣችሁ በጣም ደስ ብሎኛል። ይሄ ከክናንያ ቮካል ስኩል እየተላለፈ የሚቀርብላችሁ በዝማሬ አገልግሎት ቴክኒካዊና መንፈሳዊ ፓርቲ እያነሳን የምንወያይበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች በተለይም ዘማሪዎች ከሆናችሁ ይህ ቻናል ይጠቅማችኋል። ስለዚህ ሰብስክራይብ ብታደርጉ ቤተሰብ ብትሆኑ፣ እንዲሁም የኖቲፊኬሽን ምልክቱን ብታበሩ ሁልጊዜ የመለቃቸው ቪዲዮዎች ይደርሳቸዋል። ይህንን ቪዲዮ ላይ ካድርጋችሁ ጀምሩ። ካያችሁም በኋላ ያላችሁን ሀሳብና አስተያየት በኮሜንት ላይ እንድትሰጡኝ በትህትና ጠይቃችኋለሁ። አብራችሁን ቆዩ። እንግዲህ ቀለል ባለ መልኩ ትራንስፖዝ ምን ማለት ነው የሚለውን ነገር ላስረዳችሁ። በኪቦርዳችን ላይ በምንጫወተው ኪቦርድ ላይ አንድ ትራንስፖዝ የምትባል በተን አለች እና እሷን ጽሁፍ ስንመለከታት ከላይ ፕላስ እና ማይነስ የሚሉ አጠገብ ላይ የተቀመጡ ጽሁፎች አሉት። እንግዲህ ትራንስፖዝ ፕላስ እና ማይነስ የሚሉትን ስንነካ ሙዚቀኞች በደንብ ታውቁታላችሁ። ትራንስፖዛችንን 0 ላይ መጀመሪያ እናገኘዋለን። ከዛ በኋላ ማይነስ እያደረግን ስንሄድ -2 -3 -4 እያለ እስከ -12 ድረስ ይሄዳል። ፕላስ እያለን ስንነካ ደግሞ ከ0 ተነስቶ +1 +2 +3 እያለ ወደ +12 ድረስ ይሄዳል ማለት ነው። ስለዚህ ወደ ማይነስ ስንሄድ እየወፈረ ድምፁ ይሄዳል። -1 -2 እያለን ስንሄድ ድምፁ እየወፈረ በጣም እየወፈረ ይሄዳል። ወደ ፕላስ ስንሄድ ደግሞ ድምፁ ከ0 አንስቶ እየቀጠነ ይሄዳል። ስለዚህ ፕላስ ስናረግ ድምፃችንን እያቀጠንን ነው ማለት ነው፣ ወይም ድምፁን እያቀጠንን ነው። ወደ ማይነስ ስናረግ ደግሞ እያወፈርን ነው ማለት ነው። ሙሉ ኪቦርዳችን ላይ በምንመለከተው በጥቁሩም በነጩም ቁልፎች የትኛውንም ቅኝት መጫወት ለማንችል ሙዚቀኞች ጥሩ መንገድ ነው ትራንስፖዝ ማለት ነው። ስለዚህ ማንኛውንም ቅኝት በአንድ ቁልፍ ላይ ድምፁን ብቻ እየቀያየርን ትራንስፖዙን ከፍና ዝቅ እያደረግን እዛው ቁልፉን ሳንቀይር መጫወት የምንችልበት በጣም ቀላል የሆነ መንገድ ነው ትራንስፖዝ። ስለዚህ ለሙዚቀኛ በተለይ ቀላል በሆነ መልኩ እዛው ሲ ላይም ከሆነ በቃ ሲ ላይ እንዳለ ድምፁን እያቀጠነ፣ ዲ ላይም ከሆነ ዲ ላይ እንዳለ ድምፁን እያቀጠነ ኪውን ቁልፏን እቺ ነጯን ማለት ነው እሷን ሳይቀይር ትራንስፖዙን ብቻ እየቀየረ እዛው ቁልፉ ላይ ሆኖ ድምጾቹን የሚቀያየርበት በጣም ጥሩ የሆነ ዘዴ ነው። እንደ ሙዚቃ ስንመለከተው ትራንስፖዝ ማለት ማድረግ እሱን ማለት ነው። እዛው ቁልፉ ላይ ሆኖ ድምጾቹን ማወፈርና ማግጠን ነው ማለት ነው። ድምጹን ወደ ላይ ከፍ ማድረግ እንዲሁም ወደ ታች ዝቅ ማድረግ። ከዝማሬ አንጻር ስንመለከተው ደግሞ ዘማሪው የሚመቸውን ድምፅ የሚመርጥበት መንገድም ነው ትራንስፖዝ ማለት ነው። ስለዚህ ምንድነው የሚያደርገው? ዘማሪው ሊዘምር ያሰበበት ቅኝት ላይ ለሱ የሚመቸውን የመዘመሪያ ኮምፎርታብል የሆነ ድምፅ የሚለይበት ነው። ፈርስት ዘመረ፣ ሰከንድ ዘመረ፣ ፊፍት ዘመረ፣ ሲክስ ዘመረ፣ ቅኝቱ እዛው የሚዘምርበት ቅኝቱ ውስጥ ሆኖ ነገር ግን ድምፁን ማወፈርና ማቅጠን ሲፈልግ ትራንስፖዝን ይጠቀማል ማለት ነው። ስለዚህ አንድ ዘማሪ ለመዘመር ከመውጣቱ በፊት የሚዘምርበትን ምቹ የሆነ ድምፅ ወይም
ትራንስፖዙን ቁጥር መለየት ቢችል በጣም ወሳኝ ነገር ነው። ለሙዚቀኛ ስራ ያቀላል፣ እንዲሁም ደግሞ ለራሱ በጣም ፕሮፌሽናል የሆነ መንገድ እየተከተለ አለ ማለት ነው። ስለዚህ ዘማሪዎች የምትዘምሩበትን ትራንስፖዝ ቅኝት፣ የምትዘምሩበትን ምት ማወቅ በጣም ወሳኝ፣ በጣም ጠቃሚ፣ በጣም አስፈላጊም ራሳችሁንም በዚህ አቅጣጫ ልታሳድጉ የሚገባ ነገር ነው። እንግዲህ ሁሉም ዘማሪ ሲጀምር ትራንስፖዝ፣ ቅኝት፣ ምት የሚባሉ ነገሮችን አያውቅም። ነገር ግን በጊዜ ብዛት እየዘመረ ከሙዚቀኛ ጋር እየተጠጋ ሲመጣ እነዚህን ነገሮች እየመዘገበ እየጻፈ ትራንስፖዙን፣ ቅኝቱን፣ ምቱን እየለየ ይመጣል። መዝሙሩ ምቱ ዋልዝ ነው፣ ሬጌ ነው፣ ዲስኮ ነው፣ ችችካ ነው የሚለውን እየለየ ይመጣል። ከዛ በኋላ ቅኝቱን ደግሞ ያው ኮመንሊ የምንዘምርባቸው 4 ቅኝቶች አሉ፣ ፈርስት፣ ሰከንድ፣ ፊፍዝ እና ሲክስ የሚባሉት እነሱንም ቀስ እያለ እየዘመረ እየጻፈ ቅኝቶቹን እያየ ሲመጣ ቅኝቶቹን እየለየ ይመጣል ማለት ነው። ትራንስፖዝም ልክ በዚሁ መንገድ ተመሳሳይ ነው። ትራንስፖዛችንን ለመለየት ደጋግመን ትራንስፖዛችንን እየጻፍን በዘመርን ቁጥር ምን መዝሙሮች ምን አይነት ትራንስፖዝ ላይ እንዳሉ በደንብ ማወቅ እንችላለን ማለት ነው። እንግዲህ በሚዲያ ላይ የምንመለከታቸው ያው ከሚዲያ አንጻር ትልልቅ ብለን የምንጠራቸው ዘማሪዎች አብዛኞቹ የሚዘምሯቸውን እያንዳንዱን መዝሙሮች ትራንስፖዛቸውን፣ ቅኝታቸውን፣ ምታቸውን ያውቃሉ። እንዴት አወቁ ካልን ደጋግመው እየዘመሩ እየጻፉ እየመዘገቡ እነዚህ ነገሮች መለየት ችለዋል። ስለዚህ አሁን ሳይቸገሩ የሆኑ መዝሙሮችን ሲያስቡ ለመዘምር ሲያቅዱ በአይምሯቸው ሲያዘጋጁ ትራንስፖዛቸውንም ጨምረው ያውቃሉ ማለት ነው። ስለዚህ መጀመሪያ ይህንን ነገር ለማወቅ የረዳቸውና ያገዛቸው ነገር ምንድን ነው? እሱ ነው ትልቁ መፍትሄ ማለት ነው። ዛሬ የምነግራችሁ አንድ ዘማሪ እንዴት አድርጎ ትራንስፖዙን መለየት እንደሚችል ነው። በጣም ቀላል የሆነ መንገድ አለ። ትራንስፖዝን መለየት የምንችልበት ብቸኛው መንገድ ከሙዚቃ ጋር የምንዘምራቸውን ዝማሬዎች አብሮ መለማመድና ማጥናት ብቻ ነው። ሌላ ትራንስፖዛችንን ልንለይ የምንችልበት ምንም አይነት መንገድ የለም። በየቤተ ክርስቲያናቶቻችን ዘማሪዎች፣ ሙዚቀኞች አሉ። በቤተ ክርስቲያን ውስጥ ሙዚቃን እየተጫወቱ የሚያገለግሉ ሙዚቀኞች በዙሪያችን አሉ። ስለዚህ ትራንስፖዝን እንድንለይ ከነሱ ጋር አብረን ጊዜ ብናሳልፍና ጊዜ ብናጠፋ የምንዘምራቸውን ዝማሬዎች አዘጋጅተን ከአገልግሎታችን በፊት ወይም ከአገልግሎታችን አንድ ቀን በፊት ወይም ቀድመን በመገኘት አንድ የሚመቸንን ራፍ የሆነ ለምሳሌ አንድ መዝሙር ለምሳሌ እየዘመርኩኝ ዝም ብዬ በቃ አሁን ጀስት የመጣልኝን ድምፅ ዝም ብዬ ተነስቼ እዘምራለሁ። ከዛ በኋላ እዘምርና ያንን ያገኘዋል ሙዚቀኛው። እናንተ ዝም ብላችሁ በድምጻችሁ ብቻ እየዘመራችሁ ያገኘዋል፣ ይጫወትና ያገኘዋል። ትራንስፖዙ ለምሳሌ እናንተ ዝም ብላችሁ ራፍሊ የዘመራችሁት ያ መዝሙር ፕላስዋን ላይ ከሆነ ያገኘዋል፣ ቅኝቱንም ያገኘዋል፣ ይጫወትላችኋል። እና ያ ድምፅ ተመችቷችኋል ወይ የሚለውን ለሙዚቀኛው ማናገር እንዴት ነው? ተመችቷችኋል? ነፃ አድርጓችኋል? ወፍሯል? ወፍሮ ለመዘመር እያስቸገራችሁ ነው ወይስ ቀጥኖ በጣም ያስጨነቃችሁ ነው? እሱን ከሙዚቀኛው ጋር መነጋገር። ከወፈረባችሁ እስቲ ትንሽ ቀጠን አድርገልኝ ማለት ነው። ከዛ በኋላ ለምሳሌ +1 ላይ ከነበረ +2 ላይ አድርጎ ሲጫወትላችሁ ትዘምሩታላችሁ። ስትዘምሩት አሪፍ ከሆነላችሁ እሱን ትይዛላችሁ። አሪፍ ካልሆነ አሁንም ታቀጥሉታላችሁ። ቀጥኖባችሁ ደግሞ ከሆነ እስቲ አውፍረን እንሞክረው ደግሞ እያላችሁ አንተም እየሰማኸኝ አስተያየት ስጠኝ። እንዴት ነው ስትሰማው፣ ጆሮህ ላይ ስትሰማው ድምፁ ቀጥኖብሃል ወይስ ወፍሮብሃል የሚለውን ከሙዚቀኛ አንጻር ሰፖርት እንዲያደርጋችሁ እናንተም ኦፕንሊ በር መክፈት ይኖርባችኋል። በዚህ መንገድ ከሙዚቀኛ ጋር ጊዜ ወስደን ድምፁን እያቀጠንንና እያወፈረን የሚመቸን ለጉሮሯችን ነፃነት የሚሰጠን እዚህ ያሉ ድምፅሮቻችን ሳይገታተሩ እኛም በደንብ ነፃ ሆነን ድምፁ ወፍሮ ሳይዘን ወይም ደግሞ ቀጥኖም ደግሞ በጣም እያስጨነቀን በጣም የሚወጋ ድምፅ ሳይሆንብን በደንብ ኮምፎርታብል የሆኑ የትራንስፖዝ ኤሪያዎቻችንን ፕላስና ማይነስ እያደረግን እየሞከርን በደንብ እነዚህ ትራንስፖዞች መለየት እንችላለን። ከዛ በኋላ የሚመቸንን ትራንስፖዝ ስናገኝ እሱን ምን እናደርጋለን? በማስታወሻ ደብተራችን ወይም በስልካችን በኖትቡክ ላይ ትራንስፖዙን ቅኝቱንና ምቱን እየመዘገብን በተደጋጋሚ እነዚህን ኤክሰርሳይሶች አገልግሎት በኖሩን ቁጥር ሁሉ እያደረግን እየሰራን እየጻፍን ስንመጣ ላስትሊ ምን መሆን እንጀምራለን? ስለ ትራንስፖዝ ያለን እውቀት በደንብ ማድረግ ይጀምራል። ምን መዝሙር ከምን ትራንስፖዝ ጋር እንደሚሄድ፣ ምን መዝሙር ከምን ቅኝት ጋር እንደሚሄድ በደንብ ምን ምት ከየትኛው መዝሙር ጋር እንደሚሄድ በደንብ ሁሉንም ቀስ በቀስ መለየት እንችላለን ማለት ነው። ስለዚህ ዛሬ ላሳያችሁ የፈለግኩት ነገር ከሙዚቀኛ ጋር ጊዜ እያሳለፋችሁ አብራችሁ
ቁጭ ብላችሁ አብራችሁ ጊዜ ወስዳችሁ የማትሰሩና ልምምድ የማታረጉ ከሆነ በራሳችሁ ወይም ዝም ብላችሁ ተነስታችሁ ትራንስፖዝን ማወቅ አይቻልም ማለት ነው። ኮመንሊ መዝሙሮች የሚታወቁ ትራንስፖዝ ያላቸው መንገድ አለ። ለምሳሌ ሴቶች ሲዘምሩ የተወሰኑ መዝሙሮች ለምሳሌ ፈርስት ላይ፣ ሰከንድ ላይ፣ ፊፍዝ ላይ፣ ሲክዝ ላይ የሚታወቁ ቅኝት ውስጥ ያሉ ትራንስፖዛቸው ኮመንሊ እዚህ አካባቢ ሊሆን ይችላል የሚባሉ ቅኝቶች አሉ። እሱን መከተል ብዙ ጥቅም ያለው ነገር አለም። እንደ ወንድም ደግሞ ስንዘምር መዝሙሮች ይታወቃሉ። ለምሳሌ ፈርስት ላይ ከሆኑ ይታወቃሉ ከ-1 እስከ +2 +3 ድረስ መዝሙሮች ብዙ ጊዜ ኮመንሊ የሚታወቁ ትራንስፖዞች አሉ። ግን ደግሞ ፈርስት ላይ የሆኑ መዝሙሮች በሙሉ እዚህ ውስጥ ይሆናሉ ማለት እርግጠኛ ማይነስ ቤት የሚዘመሩ ፈርስት ላይ የሆኑ መዝሙሮች አሉ። እንደምታቸው እንደ ቅኝቶቻቸው ይለያሉ። ለምሳሌ ሰከንድም ስንመጣ እንደዚሁ ከ0 ጀምሮ እስከ +3 የሚዘመሩ አሉ። ማይነስ ቤትም ደግሞ ትራንስፖዝ ውስጥ ያሉ አሉ። ፊፍዝም ሲክዝም ስንመለከት እንዲህ እየራሳቸው አሉ። ስለዚህ አካባቢ ያለውን ማወቅ ሳይሆን የሚኖርብን ፐርፌክትሊ ለእኔ ለመዘመር የሚመቸኝና ለጉባኤው ከኔ ጋር ተስማምቶ በደንብ መዘመር ነፃነት የሚሰጠንን ድምፅ መለየት ይኖርብናል። ያንን ለማድረግ ከሙዚቀኛ ጋር ጊዜ ወስደን ብናጠና በደንብ ትራንስፖዙን ከፍና ዝቅ እያደረግን ጊዜ ወስደን ብንሰራ በደንብ የራሳችንን ትራንስፖዝ ማወቅ እንችላለን። እዚህ ላይ ደጋግሜ እንደነገርኳችሁ መርሳት የሌለባችሁ ምቹ የሆነ የምትዘምሩበትን የራሳችሁን የትራንስፖዝ ቁጥር ካወቃችሁ በኋላ መጻፍ እንዳትረሱ። እየጻፋችሁ አስቀምጡ። ከዛ ከሆነ ጊዜ በኋላ በቃላችሁ መያዝ ትጀምራላችሁ። ግን እስከዛ ጊዜ ድረስ የምትዘምሯቸውን እያንዳንዱ መዝሙሮቹን ከትራንስፖዝ እና ከቅኝት ጋር እያደረጋችሁ ብትጽፉ በጣም ቀላል መንገድ ነው። ይሄ ሁሉም ዘማሪ አሁን የምትመለከቱት ሁሉም በየመድረኮች ላይ የምታዩት ዘማሪ በሙሉ የሄደበት ያለፈው አሁንም እያደረገው ያለው መንገድ ነው ማለት ነው። ስለዚህ በእናንተ የተጀመረ በጣም አድካሚ የሆነ መንገድ አይደለም። በቀላሉ ይሄንን መንገድ ብትከተሉ በደንብ ጥሩ የራሳችሁን ድምፅ የምትለዩና የትራንስፖዝ ቁጥራችሁን ቅኝቶቻችሁና ምቶቻችሁን በደንብ ማወቅ ትችላላችሁ ማለት ነው። ስለዚህ ትራንስፖዝን ማወቅ የምንችልበት ብቸኛ መንገድ ይሄ ነው። ዛሬ እንግዲህ ስለ ትራንስፖዝ የተወሰነ እውቀት አግኝታችኋል ብዬ አስባለሁ። ይህን ነገር ፕራክቲስ የምታደርጉ ከሆነ ጥሩ ዘማሪዎች መሆን ትችላላችሁ። ስትዘምሩም ሳትጨነቁ በጣም ሪላክስ አድርጋችሁ በጥሩ ድምፅ እንድትዘምሩ የሚረዳችሁን ሐሳብ ነው የነገርኳችሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ማንኛውም ሐሳብና አስተያየት ጥያቄም ካላችሁ በኮሜንት መስጫው ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። እዚህ ድረስ መታችሁ ይህንን ቻናል ሰብስክራይብ ያላደረጋችሁ በተለይ ዘማሪዎች ካላችሁ በእርግጥ እንደሚጠቅማችሁ አምናለሁ። ሰብስክራይብ አድርጉ። ኖቲፊኬሽኑንም ኦንላይን ብታደርጉ ሁልጊዜ ቪዲዮ ስሰራ እናንተ ኖቲፋይ ያደርጋችኋል፣ ያሳውቃችኋል። ስለዚህ እያያችሁ መጠቀም ትችላላችሁ ማለት ነው። በቀጣይ ቪዲዮ እንግዲህ ትራንስፖዛችንን እንዴት አድርገን ከሙዚቀኛ ጋር ማግኘት እንደምንችል፣ እንዴት አድርገን እንደምንፈልግ ከሙዚቃ ጋር አብሬ ቪዲዮን የሚሰራላችሁ ይሆናል። እስከዚያ ድረስ ቸር ቆዩኝ። መልካም ይሆንላችሁ።